አምስቱ ሱፐር ፓወርስ። የዛሬ ፍሬዎች የነገ አበቦች እንዴት ናችሁ ልጆች? ታውቃላችሁ ልጆች አምስት ሱፐር ፓወርስ እንዳላችሁ? እናም እነዚህ ሱፐር ፓወርስ ያለማቋረጥ ቀንና ሌሊት እናንተን ለመጠበቅና ለማሳወቅ እንደሚሰሩስ ታውቃላችሁ? አምስቱን ሱፐር ፓወርስ ተዋወቋቸው። አይን፣ ጆሮ፣ አፍንጫ፣ ምላስ እና እጅ ወይም ቆዳ ናቸው። እነዚህ አምስቱ ሱፐር ፓወርስ የስሜት ህዋሳት ይባላሉ። አምስቱን የስሜት ህዋሳት እስቲ አንድ ላይ ከኔ ጋር በሉ። አይን፣ ጆሮ፣ አፍንጫ፣ ምላስ እና እጅ ወይም ቆዳ ናቸው። ጥሩ። አሁን አንድ ባንድ እናያቸዋለን። አንደኛ፣ አይን፣ የእይታ ቁልፍ። ስራው ብርሃንን፣ ቀለሞችን እና ቅርጾችን ማየት። ይሄ ሰማያዊ ነው። ይሄ ክብ ነው። እሱ ደግሞ አራት ማዕዘን ነው። በአይኔ ለየኋቸው። አስገራሚ እውነታ። የአይናችሁ ሽፋሽፍት በቀን ከ20,000 ጊዜ በላይ ይርገበገባል። ሁለተኛ፣ ጆሮ፣ የድምጽ ሰላይ። ስራው ድምጽን መስማት እና መለየት እንዲሁም የሰውነት ባላንስ መጠበቅ። ይሄ የውሻ ድምጽ ነው። ይሄ ደግሞ የድመት ድምጽ ነው። በጆሮዬ ለየኋቸው። አስገራሚ እውነታ። ጆሮ መቼም አይተኛም። ሁልጊዜ ንቁ ነው፣ እናንተ ብትተኙ እንኳን። አፍንጫ፣ ሽታ ለይ። ስራው የተለያዩ ሽታዎችን ለመለየት። የዶሮ ወጥ ሽታ፣ የቸኮሌት ሽታ። በአፍንጫዬ ለየኋቸው። አስገራሚ እውነታ። የሰው ልጆች ከ1 ትሪሊየን በላይ ሽታን መለየት ይችላሉ። ምላስ፣ ጣዕም ለይ። ስራው የተለያዩ ጣዕሞችን መለየት። ልጆች 4 አይነት ጣዕም አሉ። እነሱም መራራ፣ ኮምጣጣ፣ ጣፋጭ እና ጨዋማ ናቸው። ሎሚ ኮምጣጣ ነው። ስኳር ጣፋጭ ነው። በምላሴ ለየኋቸው። አስገራሚ እውነታ። ምላስ በአንድ ጎን ብቻ የተያያዘ የጡንቻ አይነት ነው። ይህም እንደፈለገ እንዲንቀሳቀስ ያደርገዋል። እጅ ወይም ቆዳ፣ የንክኪ አሳባቂ። ስራው ሙቀትን፣ ቅዝቃዜን እንዲሁም ፕሬሸርን ማሳወቅ። በረዶ ይቀዘቅዛል። እሳት ያቃጥላል። በእጄ ለየኋቸው። አስገራሚ እውነታ። ቆዳችሁ ትልቁ የሰውነት አካላችሁ ነው። አሁን ደግሞ ምን ያህል እንደተከታተላችሁኝ ለማወቅ ወደ ጥያቄ። የጥያቄ ሰዓት። አንደኛ ጥያቄ። የሰውነታችሁን ባላንስ እንድትጠብቁ እና ሙዚቃ እንድትሰሙ ረዳችኋለሁ። እኔ ማን ነኝ? ጆሮ ካላችሁ በትክክል መልሳችኋል። ሁለተኛ ጥያቄ። አይናችሁ በቀን ቢያንስ ስንት ጊዜ ይርገበገባል? 20,000 ጊዜ ካላችሁ በትክክል መልሳችኋል። ሶስተኛ ጥያቄ። የሎሚን ጣዕም በየትኛው የስሜት ህዋሳታችሁ ማወቅ ትችላላችሁ? ጣዕሙስ ምን ምን ይላል? በምላስ ካላችሁ በትክክል መልሳችኋል። ጣዕሙ ደግሞ ይኮመጥጣል። እስቲ ይህን ለማረጋገጥ ቀምሳችሁ ሞክሩት። አምስቱ የስሜት ህዋሳትን አውቃችኋል።
እሺ ልጆች፣ አምስቱን የስሜት ህዋሳት ተዋወቋቸው አይደል? አይን፣ ጆሮ፣ አፍንጫ፣ ምላስና እጅ ወይም ቆዳ ናቸው። እነዚህ አምስቱ የስሜት ህዋሳት ይባላሉ። አምስቱ የስሜት ህዋሳት እነማን ናቸው? አንድ ላይ እስቲ ከኔ ጋር በሉ። አይን፣ ጆሮ፣ አፍንጫ፣ ምላስ እና እጅ ወይም ቆዳ ናቸው። ቻው ቻው ልጆች፣ የዛሬ ፍሬዎች የነገ አበቦች። ከታች ያለውን ቀዩን የደውል ምልክት በመጫን አበረታቱኝ። ወዳችኋለሁ ልጆች። ቻው ቻው፣ ደህና ሁኑ።